ሰላም ጤና ይስጥልን እንደምን አላችሁ የአባይ ኢንፎ ቤተሰቦች አክብሮ ሰላምታችን በአገር ውስጥና በውጭ ለምትገኙ ሁሉ ይድረሳችሁ። አጫጭር መረጃዎችን እናስደምጣለን። የገጠሩ ማህበረሰብ አኗኗር ለማሻሻል የተጀመረው የገጠር ኮሪደር በሁሉም አካባቢዎች እየተስፋፋ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የሰር አሌክስ ፈርጉሰን መኖሪያ ቤት በ3.5 ሚሊዮን ፓውንድ ለሽያጭ ቀርቧል። የማንቸስተር ዩናይትድ አሰልጣኝ የነበሩት ሰር አሌክስ ፈርጉሰን ባለ 5 መኝታ ቤታቸውን በ3.5 ሚሊዮን ፓውንድ ዋጋ ለሽያጭ አቅርበዋል። በዝርዝር ይዘነዋል። አስፈሪው የራሺያ ምላሽ ዩክሬን የራሺያን 40 ቦምብ ጣይ አውሮፕላኖችን በድሮን ጥቃት ማውደሟን ተከትሎ ራሺያ በዚህ ጥቃት ብቻ በግምት ከ2 ቢሊዮን ዶላር በላይ ኪሳራ ደርሶባታል ተብሏል። ዩናይትድ ኪንግደም ከሩሲያ ጋር ሊፈጠር ለሚችለው ቀጥተኛ ግጭት መዘጋጀት አለባት ሲሉ የመከላከያ ሚኒስትሯ ጆን ሄሎ ተናግረዋል። ወደ ቀዳሚ መረጃ አልፋለሁ። የገጠሩ ማህበረሰብ አኗኗር ለማሻሻል የተጀመረውን የገጠር ኮሪደር ልማት በሁሉም አካባቢዎች እየተስፋፋ ነው ብለዋል። በዛሬው ዕለትም በማዕከላዊ ኢትዮጵያ ክልል ሀላባ ዞን ወይራ ጂዶ ወረዳ ሲንጢሌ ቀበሌ የገጠር ኮሪደር ልማት አካል የሆነው ሞዴል የገጠር መንደሮች ግንባታ ማስጀምረዋል። ሞዴል የገጠር መንደሮቹ ቀላል ወጪ የሚጠይቁና በአካባቢው በሚገኙ ግብአቶች የሚገነቡ ሲሆኑ አርሶ አደሩም ጤናማና ክብር ያለው ህይወት እንዲኖር የሚያስችል ነው ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። በአካባቢ ከ2000 ሄክታር መሬት በላይ በመስኖ የበቆሎ ምርጥ ዘር ብዘይት እንዲሁም የአትክልትና ፍራፍሬ ልማት እየተካሄደ ሲሆን ከዚህ ቀደም በጎርፍና ድርቅ አደጋ ይታወቅ የነበረው አካባቢ የልማት ተምሳሌት የሚያደርገዋል ብለዋል። የሰር አሌክስ ፈርጉሰን መኖሪያ ቤት በ3.5 ሚሊዮን ፓውንድ ለሽያጭ ቀርበዋል። የቀድሞው የማንቸስተር ዩናይትድ አሰልጣኝ ሰር አሌክስ ፈርጉሰን በማክስፊልድ የሚገኘው ባለ 5 መኝታ ክፍል ቤታቸው በ3.5 ሚሊዮን ፓውንድ ዋጋ ለሽያጭ ቀርቧል። ፈርጉሰን ቤታቸውን ለመሸጥ የወሰኑት የሚወዳቸው ባለቤታቸው ካቴ በ74 ዓመታቸው ከዚህ ዓለም በሞት ከተለዩ በኋላ ነው። ይህ ቅንጡ ቤት ተወዳጅና ተናፋቂ ትዝታዎችን በውስጡ ይዟል ተብሏል። አስፈሪው የራሺያ ምላሽ ዩክሬን የራሺያን 40 ቦምብ ጣይ አውሮፕላኖች በድሮን ጥቃት ማውደሟን ተከትሎ ራሺያ በዚህ ጥቃት ብቻ በግምት ከ2 ቢሊዮን ዶላር በላይ ኪሳራ ደርሶባታል ተብሏል። ራሺያ ለአጸፋዊ ምላሹ ከላይ በምስሉ የሚታየውን ኦርሺክ አር-26 የተባለውን ስትራቴጂክ ሚሳኤል ልትጠቀም እንደምትችልም እየተነገረ ነው። ይህ ሚሳኤል የመታመጥ ኢላማ ከ4000 ዲግሪ ሴልሲየስ ሙቀት የሚቃጠል አደገኛ መሳሪያም ነው። ዩናይትድ ኪንግደም ከሩሲያ ጋር ሊፈጠር ለሚችለው ቀጥተኛ ግጭት መዘጋጀት አለባት ሲሉ የመከላከያ ሚኒስትሯ ጆን ሄሎ ተናግረዋል። ለዚህ መዘጋጀትም በቢሊዮን የሚቆጠር ፓውንድ ለማሰባሰብ ማቀዷን አስታውቃለች። የመከላከያ ሚኒስትሩ ለንደን 8 ቢሊዮን ዶላር በረጅም ርቀት የሚሳኤል ምርት ላይ እንደምትሳተፍ ይፋ አድርገዋል። ዛሬ ጠዋት የወጣው ዩናይትድ ኪንግደም የመንግስት ስትራቴጂክ የመከላከያ ግምገማ ሪፖርት ሩሲያና ቻይናን በእንግሊዝ ላይ ትልቅ ስጋት እንደሆኑ አድርጎ አስቀምጧል ተብሏል። ግምገማው 6 አዳዲስ የጥይት ፋብሪካዎችን ለመገንባት 1.5 ቢሊዮን ፓውንድ 2 ቢሊዮን ዶላር ይመድባል ተብሎም ይጠበቃል። አባይ ኢንፎ አጫጭርና ፈጣን መረጃዎችን በሰዓቱ ወደ እናንተ ያደርሳል። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ